ማልዳ ከወንድሟ እዝራ ጋር ተገናኘች። ማልዳ ከወንድሟ እዝራ ጋር ተገናኘ። ወንድሟ እዝራ እንግዲህ ማልዳን ከብዙ ጊዜ ጀምሮ ይፈልጋት ነበር። እንግዲህ ማልዳን አግኝቷታል ማለት ነው። እንግዲህ እህቱን ማልዳን ስላገኘ እዝራ በጣም ነው የተደሰተው ማለት ነው። እንግዲህ ልዩን አግተዋ ሲሄድ እዝራ አስጥሏታል ማለት ነው። እዝራ አስጥሏታል ልዩን። እንግዲህ ልዩ ብዙ ሳትሰቃይ እንዳጋጣሚ ሆኖ እዝራ እህቱን እንዲፈልግ ሲሄድ ማልዳን ልዩን ታግታ ስትሄድ ልዩን አስጥሏታል። ማልዳም እንግዲህ በጣም ነው ደስ ያላት ወንድሟን በማግኘቷ። ከብዙ ጊዜ በኋላ ብዙ ጊዜ ፈልጓት ነበር፣ ግን ሊያገኘት አልቻለም። እሷ እንግዲህ ቤተሰቦቿን ብቻ ሳይሆን እንግዲህ አብርሃምን ብቻ ሳይሆን ሁሉንም ነበር የምትሸሸው። እንግዲህ በበሽታዋ ምክንያት ራሷን ተስፋ ቆርጣ ራሷን ሸሽጋ ነበር የምትኖረው። ግን ከብዙ ጊዜ በኋላ ወንድሟ በማግኘቷ በጣም ነው ደስ ያለው ማለት ነው። ሰላም ክብራትና ክብራን ቻናሌ ቤተሰቦች፣ ውድ የተወዳጅ የሳቢላ ቤተሰቦች፣ ዛሬም እንግዲህ ተወዳጁ በሆነ በሳቢላ ዲራማ መጥቻለሁ። ይሄንን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ብዬ በአክብሮት ጠይቃለሁ። አስተያየታችሁን በኮሜንት እንድታስቀምጡልኝ። ዛሬ እንግዲህ አብርሃም በደስታ ተውጧል ማለት ነው። ማርኮና ዲና እንግዲህ የሚወጣቸው አጥተዋል። ማርኮ እንግዲህ ብሩ ብቻ አይደለም ቤቱንም ነው ያጣሁት፣ እንዴት ሆኖ ነው እያለ እንግዲህ ቀውጦታል ማለት ነው። እንግዲህ ይህንን ነገር ማልዳ እነ ርብቃ እና አብርሃም በጣም ደስ ብሏቸው ዛሬ ደስ አለን እያሉ እንግዲህ ያሾፉባታል ማለት ነው። ቃልን ገዛ ወደ ውጭ እንውጣ፣ ዛሬ ደስ አለ፣ ደሱን እነግርሃለሁ እንውጣ ስትል ዲና አብረሽን ትወጫለሽ ስትላት እንኳን እኔና አንቺን ትወጫለሽ ምናምን እያለቻት ነው ማለት ነው። እንግዲህ ማልዳም ወደ ቤት እንደምትመጣ ቃል ስለገባች እንግዲህ ይህንን ነው ሰፕራይዝ ልታደርገው ርብቃ የቸኮለችው። እንግዲህ ማልዳና ወንድሟ በመገናኘታቸው በጣም ነው የተደሰተው እዝራ ማለት ነው። ልዩም እንግዲህ ወደ ማልዳ ጋር ልትሄድ ስትል ነው ይሄ ነገር የገጠማት። እዝራም እህቱን ሊፈልግ ሲሄድ ልዩም ወደ ማልዳ ጋር ልትሄድ ስትል በዚህም መሀል እንግዲህ ልዩን አግቷት ነበር። እንግዲህ ደብድቦ አስጥሎ ልዩን ሸኝቷታል ማለት ነው። እንግዲህ እዝራም ሲሄድ ማልዳ ጋር ሲሄድ ልዩን አይቷል ማለት ነው። ይህ ወንድሜ እዝራ ይባላል፣ ታናሽ ወንድሜ ነው፣ አዚ እያሳደግኩት ልዩ ተዋውቀው ብላታለች። እንግዲህ ልዩ በፊት ስለሚተዋወቁ እሷም እንግዲህ ደንግጣ ነው ዝም ብላ መናገር እንትን ብሏት እየቆመችው ማለት ነው። እንዴት ትተዋወቃላችሁ እንዴ? ምንድን ነው ታዋቂው እንጂ በቃ እናንተ የማትታወቁት ሆነ እንዴ? ላስታውቃችሁ፣ ይሄ ወንድሜ እዝራ ታናሽ ወንድሜ ነው፣ እቺ ልዩ ትባላለች ብላ አስታወቀቻቸው ማለት ነው። እነሱ እንግዲህ መንገድ ላይ ያንን ነገሮች መንገድ ላይ ስለተገናኙ እሱ ስለሚያውቀው እንግዲህ ሁለቱም ደንግጠው ዝም ነው ያሉት ማለት ነው። እና ቤተሰብ እንግዲህ በጣም የሚገርም ነገር ነው። እነ ርብቃና እና አብርሃም እንግዲህ ደስታቸው ተመልሰው በፈገግታ ነው። ማርኮና ዲና እንግዲህ እየቀወጡት ነው። ምንም ማድረግ አይችሉም። ማዘን ለብሰዋል ማለት ነው። ሁሉንም ነገር ነው ያጡት። አብርሃም እንግዲህ ፈልሰስ ዘና ብሎ እንግዲህ በኮንፊደንስ እየተናገረ ነው ማለት ነው። ማልዳ ወደ ቤት እንደምትመጣለት ይሄንንም ሰፕራይዝ ልታደርገው ነው ርብቃ፣ ዶክተር ርብቃ። ይሄ ነገር እንዴት ሊሆን ቻለ? ከብዙ ጊዜ ሰዓት በኋላ አብረን ተገናኘን ብሎ እንግዲህ እዝራም እህቱን እየነገራት ነው። በዚህን ጊዜ እንግዲህ ማልዳ በሽታዋን ሁሉን ነገር ደብቃ ነው እና ከዛን እሷ ቡና ማፍልታለት ምንም አብረው እየተጫወቱ እያለ እሷ እንግዲህ ነሰራት ማለት ነው። በዚህን ጊዜ እዝራም በጣም ነው የደነገጠው። የነገሩኝ ነገር ለካ እውነት ነው ወይ አይታ አልተሻለሽም ወይ ብሏታል። አንቺ እንዲህ አይነት ቤት ውስጥ ትኖር ያለሽ እሱ እዛ ቤት ውስጥ ሰፈፍ ይላል ብሎ ስለ አብርሃምም እንግዲህ እዝራ ተናግሯል ማለት ነው። እሱ ማን ስለሆነ ነው እንደ ልቦ የሚኖረው አንቺ እንዲህ አይነት ቤት ውስጥ የምትቀመጪው ብሎ እዝራ እንግዲህ ማልዳን ብሏታል። ማልዳ ደግሞ እንግዲህ የአብርሃምን ክፉ የአብርሃምን እንትን ነገር እንዲናገሩባት አትወድም፣ ትወደዋለች፣ ታፈቅረዋለች። ያው በበሽታዋ ምክንያት ነው እና ከሱ የተለየችው ከሱ የሸሸችው። ግን ወንድሟ እዝራ በጣም ነው የተናደደው ማለት ነው።
እዝራ እንግዲህ ልጁንም በጣም ነው የምወድሽ ብሏታል። እንግዲህ እዝራም እንግዲህ አስጥሏት ወደዛ ሄዱ። እዝራ ትንስ ሸኛት ልጅዬን ወደ ቤቷ ልትሄድ ነው ሸኛት ብለዋለች ማልዳ ማለት ነው። ልዩም አያይ እኔ ብቻዬን እሄዳለሁ ስትል እንዲህ ሸኛት እንጂ እዝራ ብላ እንግዲህ ልዩ እንዲህ ሸኛት አድርጋለች። እዝራን ልጁን ሸኝቷታል። እነሱ እንግዲህ የተፈጠረውን ስለሚያውቁ ሁለቱም ብዙቸው ሊያወሩ አልቻሉም። ማልዳ ግን ምን እንደተፈጠረ ስለማታውቅ ምንድነው ምክንያቱ ትተዋወቃላችሁ እንዴ እያለች ነበር። እና ይሄን ይመስል ነበር። በጣም ደስ የሚል ነው። እንግዲህ አብርሃም ያ ሁሉ ሐዘን ያ ሁሉ ለቅሶ ወደ ደስታ ተለውጦለታል። ማልዳን ፈገግታዋና ደስታዋ ተመልሷል በሰቢላ ምክንያት። ሰቢም እንግዲህ ከአባቷ ጋር በሰላም እንትን ትላለች። አሁን እንግዲህ የሰቢላ አጻ እንግዲህ በዲና ላይ ሳይደርስ አይቀርም። ዲናም እንግዲህ ልጆችሽን እናሳግታለን ብለዋታል። ዲናም ከልጆቼን እንዳትነኩ እያለች ነው። ይህን ይመስላል ማለት ነው። እንግዲህ ልዩ ሄዳ ማልዳ ጋር ቁጭ እንዳለች በር ተንኳኳ ማለት ነው። በሩም ሲንኳኳ ማልዳም እንግዲህ ማን ነው ብላ በሩን በከፈተች ጊዜ እንግዲህ ያልጠበቀችውን ያገኘችው እዝራ ወንድሟ ድንገት ሲመጣባት በጣም ነው የደነገጠችው። እዝራም እንግዲህ በለቅሶ እና ፊቱን በእንባ ነው አይኑን የሞላው ማለት ነው። ለምን ብዙ ጊዜ የተሸሻቸው ነበር። ወንድሜ አንቺን ለማግኘት በጣም ብዙ ለፍቻለሁኝ አላት ማለት ነው። እዝራም እኔ በምለፋው ልክ አንቺ ትሸሽኛለሽ እያለ እንግዲህ አብርሃም እንግዲህ ተነስ አብርሃም እንውጣ እንገዛዛ እቃ እንግዲህ ያለብን ሰፕራይዝ አለን እያለች እንግዲህ ዲናም እንትና ርብቃም እንትን እያለች ነው። በዚህን ጊዜ ዲና ብንሄድ ይሻላል እንሂድ እያለ አብርሃም እያሾፈባቸው ነው ማለት ነው። ዲና አብረሽን ትሄጃለሽ አይደል አለቻት ዶክተር ርብቃ። እንኳን እኔና አንቺም ትሄጃለሽ አብረሽ አለቻት ማለት ነው። እንደዛ ከሆነ እንሂዳ ብለው እንግዲህ ሊገዛዙ ምን ሊሉ ወጡ ማለት ነው። እና እንግዲህ እዚህ ጋም ማልዳ እንግዲህ ለወንድሟ ቡና ፍልታ ፏ ብላ እዝራን እንግዲህ በጣም ታየዋለች ማለት ነው ልዩ። በዚህ ጊዜ ማልዳ ሁለቱንም ታያለች ማለት ነው። እና የልጁ አስተያየት ነው የሚገርመኝ። እዝራ ልብ ብሎ ማያቸው እንግዲህ ወደ ሱፐር ማርኬት ፏ ብትን ብለው ሄደዋል። እንግዲህ እኔ የዲና አስተያየት ብቻ ነው የሚገርመኝ ማለት ነው። እኔ እኮ ደግሞ እንትና ማለት ነው ርብቃ በጣም ነው ደስ ያላት ነገራቸው ሁሉ ስለከሸፈባቸው፣ እነሱ ደግሞ ረርጭስስ እያሉ እና እንግዲህ እነ ማልዳ እነ ዲናም እንግዲህ ወደ ሱፐር ማርኬት አብረዋት ሄደዋል። ዲናን ይዘዋት እንግዲህ ልዩ ለምንድን ነው ግን እዝራን እንዲህ የምታየው ማለት ነው? እኔ እኮ ገርሞኛል። ያስጣላት እሱ ነው ግን ምግብ እየበሉ እያለ ዲና ማልዳ እንግዲህ በጣም ተወንድሟ ጋር አሪፍ ጊዜ ያሳልፋ ነበር። እነ ርብቃም እንግዲህ በደስታ ተውጠዋል እና ብዙ ነገሮችን ያስተማሪያል ይሄ ዲራማና ሁሉም ነገር። እኔ በጣም ደስ ያለኝ ማልዳ ከወንድሟ ጋር በመገናኘቷ ያ ሁሉ እንባዋ ክፋንቱ ነው ወደ ደስታ መለወጧ። መምጣት የምትፈልጊው ከሆነ እኔ በዚህ ጊዜውን በመጣ ብሎ ቃል ገብቶላታል እዝራ ማለት ነው። እንግዲህ እና አብርሃምም እንግዲህ በጣም እንትና ዲና ላይ ባፈጠጠበት ጊዜ እዝራ እንግዲህ እህቱን እንዲህ ማልዳን እንጀራ ጨምሪልኝ ብሏት ማለት ነው። እንጀራ ልጨምር ስትሄድ ልዩን እጇን ያዛት ማለት ነው።
ለእህቴ ምንድን ነው የነገርሻት? ምን ብለሻት ነው ለእህቴ ምን ነገርሻት? ምን እላታለሁኝ? እንጃ ስለአንተ ምንም የነገርኳት ነገር የለም። ሳናግራት አብረን ነበረን። ምን ሆነ ነው ግን አለችው ማለት ነው። እና እዝራ እንግዲህ እንጀራ ጨምሪ ያለው ማለት ነው። ልዩን ይዞ ሊያወራ ነው ማለት ነው። ልዩ እንግዲህ ምንም እንዳላወራችለት ለእህቱ ነግራዋለች ማለት ነው። እንግዲህ እዝራ ለእህቱ ምን እንደነገረችው ብሎ ተጠራጥሮ ነበር። በዚህን ጊዜ እጇን ይዞ አለቅም ንገሪኝ እዝራ እያሳመምከኝ ነው ለቀቀኝ እያለች እንግዲህ እሷም እየታገለች ነበር። ይህን ሁሉ እንግዲህ ማልዳ እንጀራ ልጨምር ሄዳ ታይ ነበር። ይቅርታ አለችው ምንም አይደለም ብላ እሷም እንግዲህ ስሪ ይዞነች ማለት ነው። ሰው ግን ዝም ብለ እንደራስ አትገምት አለችው ማለት ነው። እዝራ ልዩ ምን ነግራት እችላለሁ ያመሃል እንዴ ብላ እሷም ተሟገተችው ማለት ነው። እዝራ እንግዲህ የሆነ ሚስጥር የነገረችው መስሎት ይጠራጠራል። እንግዲህ እየበሉ እያሉ እንግዲህ ልዩን ብድግ ብላ ገበታውን ጥላ ሄደች። እዝራም በዚህን ጊዜ እኔ በቃ ወደ ቤት ልሄድ ብላ ገበታውን ጥላ ምን ሆነሽ ነው ብላ ስትላት አይ ምንም አይደላለች ስራ ነበረብኝ ምናምን ብላለች። እንግዲህ ዝም ብሎ እንዳመጣለት ያወራል እንዴ ምናምን ብላ ልዩ በጣም ነው እንዴ ያናደደሽ? ማን መስሎሽ ነው እንዴ ደነገሽው? አለቻት ማለት ነው ዲናም። እና ይሄን ይመስላል ቤተሰብ። በጣም አስተማሪ ድራማ ነው። ወንድምየው ናስቲ ሸኛት አለችው ማለት ነው። አይ አስፈላጊ አይደለም እኔ በራሴ መሄድ እችላለሁ። ኧረ ምን ችግር አለ ቁጭ ብሏልን እናሸኛት ብላ እንግዲህ ማልዳን ልዩን እንዲሸኛት አደረገችው እዝራን ማለት ነው። ታጠቢና ይሸኝሽ አለቻት። ምን ብልሃት ነው ብላለችው ማለት ነው። ምንም አላልኳትም ማለሱም ቻው ብላ እንግዲህ ማልዳንም በማድረግ ቻው አላለቻትም። ልዩ እንግዲህ በእዝራ ተናዳ ማለት ነው። እዝራ እንግዲህ ያው አስጥሏታል እና እዝራም እንግዲህ ስትወጣች በኋላ ለምንድን ነው ምንድን አልሽው ብሎ አላት ማለት ነው። እሷም ምንም ነገር የመለሰችው ነገር የለም ማለት ነው። እና ቤተሰብ እንግዲህ ያው በጣም የሚገርም ነው። እኔ በጣም የገረመኝ ማለት ነው የማርኮና ሰውየው ከእህቴ ጋር የሚያገናኘው ነገር አለ እንዲህ ብሎ ጠየቃት። ያ በግዶሽ ዞሽ የሚሄደው ምንም የሚያገናኘው ነገር የለም ብሎ እና ለምን እኔ ከእህቴ ጋር እንደተገናኘን ታውቂ ያልፈለግሽም ለምንድን ነው? እንዳትጨነቅ ብዬ ነው አለችው። ለምንድን ነው የምትጨነቀው? ስለምታስብልህ ነው ብዬ ነው አለችው ማለት ነው። ያ ጎት በግድዞሽ የሚሄደው ከእህቴ ጋር ይታወቃል እንዲህ ብሎ እንግዲህ እዝራም ጠየቃት ማለት ነው። ምን አስበህ ነው? ምንድን ነው እንደዚህ የሚቀያይርክ? እህቴን ለመጉዳት ይፈልጋል? አረ በጭራሽ ሲጀመር አቃትም። ይሄ እህቴን ለመጉዳት እየፈለገ ደብቀሽኝ ከሆነ አልተውሽም ብሏታል ማለት ነው እዝራ ልዩ እንግዲህ ያው ሁሉን ነገር ትሸፋፍናለች እውነቱን የነገረችኝ ማለት ነው ብሎ እንግዲህ እዝራም በቀላል ወስዶታል ማለት ነው። እና እንግዲህ ይሄን ይመስላል ቤተሰብ። እኔ በጣም ለእህቴ ስልስም ለሚጨነቅ ነው ትረጅኛለሽ ብዬ ነው ይቅርታ ብሏታል። ይቅርታ ሁሉን ካረክ ወዲህ ሁሉን የፈለከውን ከተናገርኩ በኋላ ነው ይቅርታ የምትጠይቀኝ? ቆይ ምን አይነት ዘባረቂ ነው? ቅድም የሆነ ነገር ጠይቀኝ፣ አሁን ደግሞ ተዘባርቃለህ ብላ እንግዲህ እዝራን ተቆጣችው ማለት ነው ልዩ። እና እንግዲህ ያው ዲና አዘን ለብሳለች ማለት ነው። ዲናና ማርኮ እንግዲህ በጣም ጠሽሸዋል ማለት ነው። ሁሉን ነገርም አላገኙም። ሁሉንም ነገር ሳገኙ በሜዳ ቀሩና በጣም ነው የተናደደው።
እስከ መጨረሻው ድረስ እንግዲህ ጉድ ሆነናል። ሁሉንም ነገር ነው ያጣነው። አልተውሽም ብሏታል ዲናም እንግዲህ ምንም የምታውቀው ነገር የለም። ዲናም እንግዲህ እኔ ምንም ማውቀው ነገር አለ፣ እንዴት ነው እንዲህ ሊያደርጉን የቻሉት? ራሳቸው የራስ ጓደኛ ከአንተ ጋር ሁሉን ነገር የሚያውቁ ናቸው ይህንን ነገር ያደረጉት ብለዋለች። ማርኮም እንግዲህ ሁሉም ጓደኞቹ ከርተውታል ማለት ነው። እሱን ለብሩ ብቻ ሳይሆን ሁሉንም ነው ያጣ ነው፣ ካርታውንም ኩፕላኑንም ማተናል ነው እንግዲህ ብሎ የተናደደው ማለት ነው። በጣም አስገራሚና ደስ የሚል ነገር ነው ማለት እግዚአብሔር ከተገፉት ጋር ነው ሁሌም የሚሆነው ማለት ነው። አብርሃም በማሸነፉ በጣም ደስ ብሎናል። ከብዙ ጊዜ በኋላ ሳቤላም ወደ ቤቷ በመመለሷ ማልዳም ደግሞ ከወንድሟ ከእዝራ በመገናኘቷ ወንድሟን እንግዲህ ብዙ ጊዜ ስሸሸው ጊዜ ቤተሰቦቿን ሁሉንም ስሸሽ ነበረ። በመጨረሻ እንግዲህ ተገናኝተዋል ማለት ነው። በጣም ደስ የሚልና አሪፍ ጊዜ ነው ያሳለፈው ከእህቱ ጋር እዝራ እና ቀጣይ እስከምንገናኝ ቤተሰብ ቸር ሰንብቱ። ታንኪዩ